በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ነገርክሙ ወይኩራው ለቤተ ክርስቲያን አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ አምኜ የምነግራችሁ የቤተ ክርስቲያን ልጆች ወንድሞቼና እህቶቼ ስሙ። እግዚአብሔር ያክብራችሁ። መላእክትን ጻድቃን ምስጋናዋን መፈጸም የማይቻላቸው የእመቤታችን ታምር ለመስማት ዓይነ ልቦናችን ያብራልን። በረከቷ ልመናዋ ከሁላችን ጋር ዛሬም ለዘላለም ይኑር። ከታምር አስቀድሞ ይህን ነገር ሕዝቡን መዝነ ልቦናቸውን ከፍቶ ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋን በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡናዋ ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከእነሱ ትወለድ ዘንድ ተፈጠሩ። አዳም እመቤታችን ማርያም ከእሷ አብራክ እንድትከበር ከሔዋን ማኅፀን ልትወለድ አውቆ ሔዋንን ሕይወቴን ይስላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ኖሮ በዕብራና በቻለው ነበር። ሊሰሙት የሚቻለው እንጀሮ ነው። ሊወስኑት የሚቻል ምናነ ልቦና ነው። አስቦ ሊደርስበት የሚቻል ምናነ ሕሊና ነው። ነገር ግን የተቻለንን ያህል ከብዙ ምስጋና በጥቂቱ እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ትነገር ነበር። ከሙሴ ጀምሮ እስከ እሴይ እስከ ዳዊት ድረስ በብዙ ምሳሌ የታየች ትነገር ነበር። ለእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ሲሆን በእናቷ በኩል ከሊቀ ካህን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መቆርጦ ከአዳም ልጆች ለማን ተሰጠው? ኃጢአትንም ከማሰብ መጠበቅ ለመላእክት እንኳን አልተቻላቸው። በቀደመው ዘመን ያልተሰጣቸው ሽተውና በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ መስዋዕት አዳራሽ የሆነ ማን ነው? በሰው ኃጢአት ሳይሠራ መኖር ይቻላልን? ከአራቱ ባሕርያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሠራ የለም። እመቤታችን ማርያም ከመላእክት ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን የማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክ